ሰብአዊነት ብዙ ስንነቶች፣ ክፍተቶችና ስንጥቆች አሉት። ሰብአዊ ዘር በዘመናት ሁሉ እኒህን ክፍተቶቹን ለማዳን ያልዋጠጠው ቋጥኝ ያላሰሰው ሸለቆ የለም። በተለይም ደግሞ በዚህ ዘመን ቁሳዊነት ወይንም ማቴሪያሊዝም የሰውን ክፍተት የሞላ መስሏል። ቁስን አግበስብሶ በቤት ጥጋጥግና በቁም ሳጥኑ ክፈፍ ላይ በመወታተፍ ስክነትንና እፎይታን ለመቀዳጀት እንከጅላለን። እንደዚህ ዘመን ግን ሰብአዊነት የመከነበትና የባከነበት ዘመን የለም። እኛ ግን ከቃሉ ቀስመን እንዲህ እንላለን። ለሰብአዊ ዘር ሮሮ፣ ለልቡ ስብራት፣ ለውስጡ ሕመም፣ ለነፍሱ ግርፋት፣ ለባሕሪው ጥፋት፣ ለሐሳቡ መቅበዝበዝ ፍቱን መድኃኒተኛ አለ። ወዶን የቀረ የነፍሳችንን ስቅዛት በፍቅሩ ፋሻ የከደነ ጎርባጣነታችንን ሳይጠየፍ በዘላለም እቅፍ ውስጥ የሰወረን ከባቴ ሸፋኝ ኢየሱስ አለን። የብቸኝነት አለንጋ ለገረፋቸው፣ ምድር በክፋት አሰንኩላ ለጣለቻቸው እንዲህ እንላለን። ኑና ኢየሱስ ጋር ታከሙ፣ በፍቅሩም ወጌሻ ተጠገኑ።